ሰላም ሰላም ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ የማሳያችሁ አንድ ወሳኝ ሴቲንግ አለ። ተከታተሉኝ። እስከዛው ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ። በመጀመሪያም ወደ ስልካችሁ ሴቲንግ ትገባላችሁ። ከዛ ትንሽ ወረድ እንዳደረጋችሁ ስክሪን የሚል አማራጭ ይመጣላችኋል፣ ትነኩታላችሁ። ከዛ በኋላ እዚህ እንደምታዩት ሴኪዩር ሎክ ሴቲንግ የሚል አለ፣ እሱን ትነኩታላችሁ። ከዛ እንደዚህ ሲመጣላችሁ ፓተርናችሁን አስገቡ ይላችኋል፣ ታስገቡለታላችሁ። ከዛ በኋላ ያው እንደምታዩት አውቶ ፋክተሪ ሪሴት የሚለው እናንተ ጋር ኦን ከነበረ ኦፍ ታረጉታላችሁ። ይህን ሴቲንግ በማስተካከላችሁ ምንድነው የሚጠቅመው ነገር? አንደኛ ሰው የእናንተን ፓተር ይሞክራል አይደል? እናንተም ወይም ጠፍቶባችሁ ልትሞክሩ ይችላላችሁ። 20 ጊዜ ከሞከራችሁት የእናንተ ፋይል ወይም ቪዲዮ፣ ፎቶ፣ ኢሜል አድሬስ ምናምን በቃ ብዙ ነገሮች እናንተ አካውንት የከፈተባቸው ነገሮች ሊኖሩ ይችላሉ። እነሱ ሙሉ ለሙሉ ይጠፋሉ ማለት ነው።